ሆዴ ክፉ ዳዬ መሆኑን አወኩት ሆዴ ክፉ ዳዬ ሲራባ ሳደርኩት ብድር እንደበላን አንጀቴን አፈርኩት እህል ውሃም ሲለኝ ሆዴንም አፈርኩት የገዛ ገላዬን ሳጣ የታዘብኩት እንሳቅ የለኝም ወግ የለኝም ሆዴ ቢደላውማ ሆዴ ቢመቸውማ ከስንቱ በተስማማ የችግር ቀንጥላ ወድቆብኝ በላዬ ማጣቱን ማስታመም አልቻለም ገላዬ ስትጀምረው እንደ ሹክሹክታ ነው ያው ቀስ ብለ መጀመሩ ምንም አይደለም ግን ከውስጥ የወጣና ዝም ብሎ ከላይ ላይ የሚወጣ ሹክሹክታ ያስታውቃል ሌላው ምንድነው ድምጽህን ከሆድ ውስጥ ታወጣውና እዚህ አካባቢ ጋር ሲደርስ በቃ ተዘጋዋለህ ታጠባዋለህና ያ ድምጽህን ነፃ አድርጎ ሊያወናውንህ አልቻለም በቃ ጉልበት የለውም ዜማ ስትሰራ ትንፋሽ ይቆራረጣል መሃል ላይ ዜማውን እስከ መጨረሻው አርዝሞ የመሄድ ችግር አለ ጉልበትህ ምንም ስለሚቀረጽ በቲቪ ሲታይ ልክ ሊመስል ይችላል ማይክሮፎን አጠገብ ስላለች ግን ምንም እዚህ ጋር ያለ ሰው ይመጣ በቃ ዞር በልልን የሚል አይነት ስሜት ነው ያለው ጉሮሮ ሊሰራ ይችል ይሆናል ግን በዚህ አይነት ነገር የትም አያዛልቅህምና ዝም ብዬ ሳስበው ይሄ ልጅ እንደው ቢያልፍ እንኳን የት ይደርሳል እያልኩ ሳስብ በዚህ አይነት ሁኔታ ምንም በቃ የትም ስለማይደርስ እንደው እዚሁም ቢቀር አንድም ቢሰጠው ያው ነው የትም ከፍ አይልም በተፈጥሮ ድምጽ አለ ቀለሙም በጣም ደስ ይላል ውስጥ ያለው የተሰጠህ ነገር ነው ጉሮሮህ ጥሩ ነው ጆሮህ ግን የለም ዜማውንም ዘፈኑንም አታቀውም አንተ ሪትሙን ቀይረዋል ወደ ዲስኮ ነገር አርገዋል ቅላጼ የምትጨምረዋል መጨረሻ ላይ አንድ አይነት ቅላጼ ሁሉም መዝጊያ ላይ ያ ደግሞ ውበቱን በጣም ያጠፋዋል የጆሮ ጥያቄም ያስነሳል በደንብ ዘፈን ስማ ዘፈን ስትሰማ አብረሃት ተዝፈን ለተወሰነ ጊዜ አብረው ከዘፈንክ ቴክኒኮቹ አይገቡህም የራስን ድምጽ ብቻ ስለምትሰማ ስለዚህ ምንድነው የቱ ጋር ነው የሚታጠፈው ዜማው እንዴት ነው የሚያልቀው የሚለው ነገር በደንብ ስማ ብታጠና እና ጆሮህን ብታሰለጥን ጥሩ ልትመጣ እንደምችል ታይኛል ተሰጥቶ እንደሚፈልግ ሰው ሌላ ጊዜኛም ብናግዘው እና አንዳንድ ነገር ብናደርግና ቢያልፍ ዝምሎ ደስ ይለኛል እኔም ቢያልፍ ያው ነው ተመልሰ የምትሆን ኔክስት ላይ ወደ ቀይ ቀለም ያው አንድም አይደለም ሁለት ቀይ ግን ከፊት ለፊቱ ቢጫ አለ ድናሃል ተርፋሃል እሺ በደንብ ስራ ኃይለኛ ማስጠንቀቂያ ነው ከጀርባ ያለው ቢጫ በሁለት ቀይ